ነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦቻቸውን ይዘይራሉ። ልጆቻቸው እንዴት ናችሁ ብለው ይጠይቃሉ። በአንድ ወቅት ፋጡማን ረዲየላሁ ዐንሃ ለመጠየቅ ጎራ ይላሉና ዓሊይን አላገኟቸው። ዓሊ ብን አቢ ጣሊብ አልነበሩም። የት አለ ዓሊይ ብለው ሲጠይቁ ትንሽ አለመግባባት መፈጠሩን ፋጡማ ነገረቻቸው። ረሱል ዓለይሂ ሰላቱ ወሰላም ምንድነው የተፈጠረ የሚል ዝርዝር ጥያቄ አላቀረቡላትም። ጥለዋት ወጡ። ከቤት ወጡና ከፋጡማ ቤት ዓሊይን ፍለጋ ተሰማሩ። አንድ ሰሓባ ጠየቁት፣ እስኪ ዓሊይን ፈልገው አሉ። ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ከፋጡማ ጋር አለመግባባት እንደተፈጠረ ወደ መስጂድ ሄደው ተኝተዋል። መስጂድ ውስጥ ረሱል ዓለይሂ ሰላቱ ወሰላም ዓሊይ መስጂድ ውስጥ መተኛታቸው ሲነገራቸው ሄዱ። ወደ መስጂድ ሄዱና ሲያዩአቸው የተኙበት ፊታቸው አፈር ላይ አፈር ነክቷል። ቁም አባ ቱራብ፣ አንተ ባለ አፈር፣ አንተ የአፈር አባት ወይም ባለ አፈሩ እንደማለት ነው። ተነስ እያሉ ነቢ ስ ሰለም በተከበረ እጃቸው የዓሊ ብን አቢ ጣሊብን ፊት እያበሱ አስነሷቸውና ወደ ቤት እንዲሄዱ አደረጓቸው። ብዙ ጊዜ ቤት ውስጥ የሚፈጠሩ ችግሮች ላይ ቤተሰብ በትንሹም